አንደኛው ይዘን ይሄን ያለነው የሙስሊሙ ኡማ ሁለት ነገር ነው። እሱም አንደኛው ይሄን ሽማግሌ ወይ ደግሞ አቡ ጃሂልን ድምጽ ማሳጣት ተሳካ በሚገባ ሁኔታ ድምጽ አጥቷል ሼባው ማለት ነው። አሁን ተኝቶ ራሱ ምናምን እንትን መልቀቅ ሻት ብዙ ነገር መልቀቅ ጀምሯል አሉት በተኛበት ቦታ ምናምን አይ መጡብኝ ምናምን ወይኔ ምናምን እያለ ፖሊስ ጣቢያ ነው አለው ቤቱ እየሮጠ መኪና እያነሳ እንትን ምናምን እያለ እዛ you are crazy እያሉ ነው እየጮኸ ነው ከእንቅልፉ እየተነሳ ማለት ነው እየባረቀ ቪዲዮ አሳየን እያሉ ነው ሙቤ ሚዲያ። የትኛው ቪዲዮ? ታው 500 ሺህ ይግባ ተብሏል እኮ 500 ሺህ ይግባ። ጉድ አላየህም? ጉድ አለ እኮ ቪዲዮ ሙቤ ጉድ አላየህ? ወላሂ ሙቤ ይዲና ሰራቢት አላየው ገና ቆይ ሙቤ አላየው። ለምንድን ነው ሙቤ ካውስ ለባውስ በኩል ልከ ያላሳከኝ ታዲያ? በቃ ራስ ማሳከ ጀመርክ ብቻ አረ ልክልሃለሁ። እኔ አሁን ላይፍ ላይ ነው የተላከልኝ። ወላሂ እልክልሃለሁ። ቆይ ላሳየህ። ወላሂ በሳቅ ነው የምትመጣው ሙቤ። ቆይ ማውራቱን ላጥፋው። እኛማ እኮ ሆዳችን ቆሰለ። ስቀን ሙቤ ሆዳችን ቆሰለ። ሹፎ ራሱ ላይ ሸና እንዳትሉ ናና ረድ አንተ ዝምባም ቀሚስ ለባሽ ናና ረደኝ አንተ እካካ ሌትስ ጎ ለሚከተሉኝ ብቻ እንቆትዬ ውዴ ለረድ ብለዋል። ናን ቦታ ደገበልን ያችን ቦታ ደገበልን እኔ አንቺ አልጠግብ ወላሂ ለጠግብ አልቻልኩም። በአላህ ሙቤ በአላህ ላክልኝ እለ በቪዲዮ ደገበልን በቪዲዮ ወላሂ እንዴ መስኮቱ እንዴ ወይ ቪዲዮ ሳላይ ተናግሬ ተነሳው ሌትስ ጎ ለሚከተሉኝ ብቻ እንቁትዬ ውዴ ረድ ብለዋል። ናና ረድ ለሚከተሉኝ ብቻ መንገድ ላይ ያለ እንቁትዬ ውዴ ረድ ብለዋል። የኔውን ላሳያችሁ። ሙቤ ላክልኝ ባላ ቪዲዮን እልክልሃለሁ። ነገር አለ ጠገብን በአላህ ላክልኝ። ናና ረድ አንተ ዝምባም ቀሚስ ለባሽ ናና ረደኝ አንተ እካካ ሌትስ ጎ ለሚከተሉኝ ብቻ የምትቀርቡ ሰዎች አጥራውቆ መኖር ጥሩ ነው። እልክልሃለሁ። እኔ ያሰብኩትማ በአንተ ልሰራው ነበር፣ ግን እስከ ነገ በጣም ትንሽ ይዝናኑበት ብዬ ነው። ቤተሰቦች ግቡና ዲዩት አድርጉት ይድረሰው ሁላችሁም በዚህኛው አካውንቴ ማሻአላ። ግን አላያችሁትም። ቆይ ለሞባይል ላክረት መጣሁ። ሌላ ሰው ይሄ ሰው ማለት ቶኒ ማኛ ማለት ወይ ደግሞ አቡ ጃሂል ማለት ቆሻሻ ወራታ ማለት ነው። ይሄን ልክልሃለሁ ሙቤ። በትንሹ አካውንት መጥቶ ብሎክ አድርጌዋለሁ። በትንሹ አካውንት መጥቶ እየሳቀ ብሎክ አድርጌው ተነሳው። እዚህም እርግጠኛ ነኝ እዚህ እንደምመጣ ለሱ ሲነግረን እየሰማ ነበር። አንተ ሽንታም ማለት ነው። ይሄን ተኝተህ በእንቅልፍ ልብ ወይ ሙቤ መጥቶብህ ወይ ነስሪ መጥቶብህ አሻዱ ወላሂ እንደ ልማድ ማለት ነው። ሻዳ ስቴ ይዛል እንዴ ሽንታም አንተ ቦክባካ ወንድ ከሆንክ አሜሪካ ላይ ዶት ስፒች ጂኒ ስፒች ፍሪ ስፒች የምትለው ሀገር ላይ ወንድ ከሆንክ እስኪ የኛ ማህበረሰብ ያለበት ቦታ ቪዲዮ እየሰራ መንገድ ላይ ሂድ ብየዋለሁ እኮ። ሽንጣም ግቢ ውስጥ መኪናው ያለው ግቢ ውስጥ ነው። መኪና ያለው ማነው? ሙባረክ ታሙ የሚባል ልጅ ከማን ጋር ተጣልቶ ነው ከካናዳ እስከ አሜሪካ ድረስ መጥቶ ቪዲዮ ሰራ። አንድ ሬስቶራንት ፊት ለፊት ማለት ነው። ዮኒ ማኛ ወንድ ከሆነ
የትኛም ኢትዮጵያኖች ገብተው የሚጠቀሙት ምግብ ቤት ፊት ለፊት ላይ አንድ ቪዲዮ ብቻ ይስራልን። ወንድ ከሆነ የትኛም አካባቢ ላይ ያለ አሜሪካ ብቻ ውስጥ ዩኤስኤ ውስጥ ያለው ሬስቶራንት የኢትዮጵያ ሬስቶራንት በር ላይ ሄደው ይሄ የእንትና ሬስቶራንት ይባላል የኢትዮጵያ ነው ይሄው መጥቻለሁ ብቻ ብሎ አንድ ቪዲዮ ይስራልን። ያኔ እኛ ከሱ ጋር የጀመርነውን ጦርነት እናቆማለን። ወንድ ከሆነ ከቤት ወጥተው የኢትዮጵያ ሬስቶራንት ፊት ለፊት ቆመው ቪዲዮ ይስራልን። በጭባጫ ወንድ ኮንክ ይኸውልህ ካሜራው እንደዚህ ትይዝና ሬስቶራንቱ እንደዚህ ትቀርጸዋለህ በጀርባ ይኸው ይሄ ኢክራ ሬስቶራንት ምናምን ብለህ በጀርባ ኦኬ። ወንድ ኮንክ የኢትዮጵያ ሬስቶራንት ይሁን ለምን የተጣላችሁ ጊዜ አቅሙን አላያችሁም እንዴ? ቤቱን ደቡሻ ስለዘግ ይጣ ግማታም ማለት ነው። እመኑኝ ተኝቶ በእንቅልፍ ልቡ ማለት ነው። በተለይ አካውንቱ ከተቃጠለ በኋላ ወይ ኧረ ሙቤንማ ነክሶ ይዞታል። ሙቤ የተባለ ብሎ ነስሪ አንድ ቀን ተሳድቦ የማያውቅ ወላሂ አዚም ነስሪ እኔን አሁን ቢሰድበኝ አይገርመኝም። ተቃለው ነስሪ አንድ ቀን ሰላም እንጂ ሌላ ነገር የላቸውም። ዝም ብሎ ሽንታም አሁን ስማ ሙቤ አሁን እስኪ ይሄ እንጂ ያው በአሜሪካ ሀገር ላይ ሰው 2022 የወጣ ሞዴል ራሱ ማንም አይነዳም። ገንዘብ ያላቸው ስራ ያላቸው በየአመቱ አዲስ ሞዴል ስመጣ እዛ መልሰው ገንዘብ እየጨመሩበት አዳዲስ መኪና ነው የሚነዱት። አሪፍ ስራ ያላቸው ቁጥሩ የሚሰሩ ሰዎች ማለት ነው። ስለዚህ በልመና አሪፍ ሞዴል መኪና መግዛት ስለማይቻል እቺ ራሱ ትበዛበታለች። አንድ ሁለተኛ 24 ሰዓት ተዘብዝቦ ቤት ውስጥ የሚቀመጥ ሰው በምን ጊዜ ከቤት ወጥቶ ለመዝናናት ልጆቹን አውጥቶ አያዝናና፣ ሚስቱን አውጥቶ አያዝናና። ለራሱ እንደ ሴት ቤት ውስጥ ተጎልቶ ቁጭ ብሎ 24 ሰዓት የቤት እመቤት ሆኖ ሲያወራ ነው የሚውለው፣ ሲያወራ ነው የሚያድረው። በምን ሰዓት ከቤት ወጥቶ ከተማው ይዝናናበታል? ያቺ ከርሳም ናይጄሪያ ምቱን ራሱ ያቺ ከርሳም የአሜሪካን ላም የምትመስል ያቺ ከርሳም ባለቤቱን ራሱ ያቺ ከርሳም ናይጄሪያ ባለቤቱን ራሱ ቢያንስ በአንድ ወር ልክ እንደ ወንድ ኮል ማለት ነው 10 ድፍድፍ 10 ባርሜል ድፍድፍ ያጂ ማስታ ባለፈው ይዟት ላይ መጥቶ ማለት ነው እንዴት እንደምበላ ሱብሃን ኢና ሊላሂ ወኢና ኢለይሂ ራጂዑን። አውሬ ፊሊፒን ናት እኮ ፊሊፒን ናት። መብላት በጣም ከባድ ነው። ስፔን እና ቅልቅል ናት። ከስፔን ጋር ፊሊፒን መብላት ራሱ ገበዙ ማነሽ አቡ የምትባለው ማለት ነው። ቆይ አንዴ አቡ የምትባለው ምንድን ነው ዜናው? ረሱል ተሰደቡ አለ ሰላም ወይ ደግሞ እንደዛ ተደረገ ምናምን አንሰማም። እኛ አንደኛ ጠላት ደረን እሱን ማስወደቅ ነው። ተረጋጋ ሙሜ። እኔ ያ ሌላ አካውንት ነበረኝ፣ ትልቅ አካውንት ነበረኝ ማለት ለእኔ ትልቅ ነበረ፣ ወደ 5000 የሚሆን ያ ተዘግቶብኛል። ኦኬ በዚህ ነው መጣሁት። በዛኛው የምታወቀው በሌላ አህዋል ነው 4K ምናምን ተብዬ ነበር የምታወቀው እና ብዙ ሙዚቃ ምናምን በመጋበዝ ምናምን ነው የምታወቀው እና አሉ የሆነ ጀማዎች አሉን ሙዚቃ በመገባበዝ ምናምን እና እኛ ጋር ይገባ ነበረ። እኛ ጋር እየገባ ይጫወት ነበር። እዛ እኛ ጋር እንዳይገባ እኔስ ስላስደረኩት እኔን ብሎክ አድርጎኛል። እኔና እሷ ምንም አንገናኝም። ግን የኔን ጀማዎች ሁለተኛ ወደዚህ ጀማ ከገባ ከናንተ ጋር ጣላችኋለሁ ብያቸው አቋርጠውታል። ግን ዋናው ትልቁ ግን እንትን ወላሂ ላዚም 2 ልጆች ሊዘይሩት ሂደው 2 ቀን ሰፈሩ ላይ አድረው ሚስቱ ናት ቆሻሻ ስትጥል የነበረው። ቆሻሻ ከዚህ በፊት ሰምታችሁት ከሆነ የቤቴን ቆሻሻ ከኔ በስተቀር ማንም ሰው ወስዶ ጋርቤጅ አይጥልም ሲል ሰምታችሁት ታውቃላችሁ። ሲያወራ ማለት ነው። 2 ቀን ሚስቱ የቤቱን ቆሻሻ እንኳን አውጥታ ስትጥል ነበረው ሚስቱ ነች። 2 ልጆች ሊዘይሩት ሄደው ነበር። ይሄ ምን ይገርማል? አሩን ራሱ ቤት ውስጥ በፌስታል ሽንት ቤት ለመግባት ከክላስ ሽንት ቤት እየገባ አይደለም። አሩን ክላስ ላይ በፌስታል እየሸና እሷ ላይ ሙባረክ ነፍሳ ይማርም አንተ ከምሬ ነው። 2 ልጆች 2 ቀን መኪና ላይ አድረዋል። ልጆቹ 2 ቀን ፓርኪንግ ገራጅ ላይ አድረው የምትመላለሰው ሚስቱ ነበረች። ለዚህ ያራይ
ቅድም ራሱ መኪና ውስጥ ገብቶ ላይቭ የገባ ሚስቱ አማርኛ አሰማም። ሶሻል ሚዲያ ላይ እየተካሄደ ያለው ነገር ደግሞ ስለማታውቅ ዋይ ቤቢ ለምንድን ነው አንተ ወደ ውጭ ማትወጣ ምናምን ስትለው በቃ እየደበረው እየፈራ ከቤት ወጣና መኪና ውስጥ ገብቶ ላይቭ ገባ። ለምን? ሚስቱ አማርኛ አታውቅም። እሱ ሶሻል ሚዲያ ላይ ምን እያወራ እንደሆነ እየተሰደበ መሆኑን አካውንቱን ሪፖርት እያደረጉ መሆኑን ምንም የምታውቀው ጉዳይ የለም። ከዛ ለካ እቺን ሰሞን እሱ ቤት ውስጥ ተዘብዝቦ ሲቀመጥ ወደ ውጭ ራሱ አይወጣም። ከዛ ትንሽ ግራ ገብታት ዋይ ቤቢ ዋይ ዩ ካኖት አውት ምናምን ብላ ስትጠይቀው በቃ ሼም ይዞ ወጥቼ እመጣለሁ ምናምን ብሎ መኪና ውስጥ ገባና ላይቭ ሲገባ ቅድም ያያችሁት ቪዲዮ ማለት ነው። ከስኩል ባስ ላይ እዚህ ጋር ማስተካከያ ናስር፣ እዚህ ጋር ማስተካከያ እንደዛ እሱ ግን እንደዛ ብለዋት ነው የወጣው። የወጣበት ግን ምክንያት ለምን እንደሆነ እንገራችሁ። ለምን መሰላችሁ? ዛሬ ላይፉ ላይ በእንግሊዝኛ ብቻ ነበር ሲያወራ። ሙስሊሞች አራጆች ናቸው፣ ሙስሊም እዚህ አሜሪካ ላይ ያሉት ሙስሊሞች መስጂዳቸው መዘጋት አለበት እያለ ላይፉን በእንግሊዝኛ አስተላልፈው አቅም በእንግሊዝኛ ስለሆነ ሚስቱ ትረዳዋለች። ለዛ ነው መኪና ውስጥ ተደብቆ ይሄን ወሬ ያወራው። ያንም ሲያወራ እንደዚህ እያለ ነው ያወራው። አይታችኋል እንዴት እንዲህ እያለ ግራ ቀኝ አሁን መጡብኝ መኪናውን ከላይ ከታች ምናምን እያለ ነው ያወራው። ዛሬ ማታ አንገቱ እንዲህ ብለው ነው ያወራው። በቃ እንዲህ ያለበት ማለት ነው ራሱ ያረጃ አንገት። አንተ ይሄ ለከሼባ ነው ነስሪ ያሳያለው ፎቶ ላኢላሃ ኢላላህ አንተ ወላሂ ሹፍ በሚገባት ነው እኮ እንዲህ እንደ ወጣት መጥቶ ላይቭ ላይ ወላሂ አንገቱን ነው ነስሪ ወላሂ አንገቱን ነው በአላህ አይቼዋለሁ። ቪዲዮ እንደው 45 ተበክሎ እኮ እኔ በቀደም ከተናገርኩ በኋላ እኮ ይኸው አንገቱን ነው 45 ይበልጣል። ተው እንዴ ምን ሆነክ ነው? በዛ ላይ እኮ ፊቱ ማዲያታም ነው እኮ በእናትህ እንደ ሴት ቤት ውስጥ ቁጭ ብሎ ተዘብዝቦ ሲሆን የውጭ አየር አያገኘው ሰውየው። ይተላለፋል እንዴ? እና የቤት አየር ብቻ ነው የሚያገኘው። ወጥቶ ራሱ ውጭ ምን እንደሚመስል አያይም። እንደ ወንድ ልጅ ወጥቶ ሻይ ቡና አይልም። ቤት ውስጥ ተቀምጦ ሙሉ ቀን ተዘብዝቦ ሲውል ፊቱ ራሱ ማዲያት በማዲያት ሆነ እኮ። አይ ቲንክ እሱ ነው ኩክ የሚያደርገው መሰለኝ። 24 ሰዓት ቁርስና ምሳ ቤት ውስጥ እሱ ነው የሚሰራው። ወይኔ አይ አንቺ ሰው ታውቃለህ። እኔ ነስሪ ሙቤ እኔ ጀርመንኛ ጋር በጣም ቲክቶከሮች በጣም ነው ደስ የሚሉኝ። የጀርመን ቲክቶከሮች በጣም ነው የሚመቹኝ። እዚህ ያደጉ አረቦች አሉ፣ ሞሮኮ፣ ጀርመን ምናምን ኢትዮጵያኖች አብሮ ያደጉ እና በእውነት በጣም ይጫወታሉ። ጌም ሲጫወቱ በጣም ብዙ ብር ነው የሚያገኙት። እና አንዳንድ እርስ በርስ እንትን ይላሉ፣ ይጋጫሉ። ሲጋጩ መብቴውም እንደሆነ ታውቃለህ። የሆነ አንድ አለ እና የታወቀ ነው እንደዚህ አይነት ኦርጋናይዜሽን ያደርጋል። ዝግጅት ይዘጋጃል፣ ሰው ቲኬት ይሸጣል፣ መግቢያ ይመጣል። እነዚህ ቲክቶከሮች ይገጣጠማሉ፣ ቦክስ ሪንግ ላይ ማለት ነው። በቃ እዚህ ቲክቶክ ላይ ይሰዳደባሉ። በቃ ካላቆሙ በቃ ተጋጠሙ ይባላል እና ሪንግ ላይ ይገናኛሉ። እዛ ላይ በቃ ይዋጣላቸዋል። ከዛ በኋላ በቃ አንዱን አፈር ያበለዋል። ከዛ በኋላ ይቅርታ ተባብለው ይለያያሉ። እንደዚህ አይነት ነገር እኛ ለምን ኢትዮጵያውያኖች ላይ ለምን የለም? እንደዚህ አይነት ነገር ወላሂ በጣም ተመኘው። በቃ እንደዚህ አይነት ነገር ቢኖር ምን አለ? በቃ በጣም ነው ደስ የሚለው። እንደዚህ ይመቻል። በቃ ከዛ ይወጣጣላቸዋል። ከዛ በቃ ይከባበራሉ። አንተ መኪና ውስጥ ቁጭ ብሎ የሚቀዝነው ሰውዬው ነው ለአንተ እንትን የሚመጣልህ አይደለም። ለሱኮኝ አይደለም አለች። ባለፈው ማነው ስማ መርካቶ ትዝ አትልም? እንኳን ለእኛ አይደለም ከእሷ ጋር ነው፣ ከእኛ ከወንዶቹ ጋር አይደለም። አይመጣም ይሆን ማኛ መርካቶ ልክለታለን። ሴት ናት ወይ እንትና ሀቢባን ከእነሱ ጋር ይጋጠማል። ከእኛ ጋር ማጥቶ መርካቶ ትበቋለች። ለሱ መርካቶ አረ አፈር ድሜ ታስፈለዋለች አስትሎ ብቻ እንደዚህ ነው ምናምን የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ዛሬ የሆነ ነገር አስተላልፋቸው ነበር እና ጽፌልህም ነበር። ይህንን አቡ ጃህል የሚለውን ስም አጠናክሩት። ዮኒ ብላችሁ የምታቆራመጡት ለምንድን ነው? እኔ የሚገርመው ዮኒ የሚባለው የሆነ ለምሳሌ ሙቤ ምናምን የምትሉት ለምሳሌ የሚወደድ ሰው ይሄ ምንድነው? ያኒ ደላዕነት ነው፣ ሰውየውን ማቆራመጥ ነው። እንዴት ነው ይሄንን ሰውዬ ሙቤ ዮኒ የምትሉት? ይሄን ሰውዬ መባል ያለበት ትክክለኛ ስሙን አውጣችሁለታል። በቃ አቡ ጃህል እኮ ስሙ መጀመሪያ ሌላ ነበር ስሙ። ነብያችን ሰለላሁ ዐለይሂ ወሰለም ከጠላና ነብዩ ሰለላሁ ዐለይሂ ወሰለም መድረሻ ሲያሳጣቸው
ምን አሉት? ሰው አባ ጀህል አሉት። ተመልከቱ። ስለዚህ ማንኛውም ሙስሊም ይሄንን ዮኒ ብሎ ስሙን መጥራት የለበትም። አቡ ጀህል ትክክለኛ መጠሪያ እሱን የሚገልጸው ስሙ ይሄ ነው። በቃ እና ደግሞ እናንተ እስካሁን በሰራችሁ ስራ ሳላመሰግናችሁ ግዴታችሁም ነው የነብዩ ሰለላሁ ዐለይሂ ወሰለም ዒርድ። ለምሳሌ አንድ ሰውዬ ይመጣና ልጅህን ዳረኝ ይሉታል ይለዋል። ልጅህን ዳረኝ ሲለው አንዲት ናት ልጁና ለይሁዲ ያለው ምድረው ልጅን ለአንዲቱ ልጅን እንዴት ነው ለይሁዲ ምድረው አልድርም ብሎ ይላል። ከዛ ኢማሙ አህመድ ይሰሙና ሂጀመ የዚህን ሰውዬ እንትን መለስ አለብኝ አሉ። ጥቃቱን ማለት ነው ማፈስ አለብኝ ብሎ ሄዱ። ልክ እንደ እናንተ እንደዚህ አሁን ነብዩ ሰለላሁ ዐለይሂ ወሰለም ተነኩብኝ ብላችሁ ነው እንደዚህ ሁሉም አማራውም ኦሮሞውም ትግሬውም ሁሉም የሚጠላለው ሁሉ በአንድ ላይ ሆኖ ተመልከቱት። ላኢላሃ ኢላላህ እንዴት እንደሚያስተሳስር ሁሉም ሰው በአንድ ላይ ሆኖ ይሄንን የነቀዘ ሰው ለምንትን ለማለት እሱን እኮ አንድ ሰው ይበቃዋል። አንድ ሰው አሁን ሙባረክ ሙቢስ ሰለምን ስለነካብም ብቻ ነው። እና ምንድነው ሐሳቤ ልጨርስላችሁና ይሄ ነገር መቀጠል አለበት፣ መቋቋም አለበት፣ አንድ መሆን አለባችሁ። በቃ ይሄ ነገር በቃ እሱ እስከ መጨረሻው ድረስ ጨርቁን ቀዶ እስከሚሄድ ድረስ እስከ መጨረሻው ድረስ ሁሉም ሰው ሴቱም ወንዱም ሁሉም አንድ ሆኖ መፋለም አለበት ሳይሰርች። በቃ እኛውን እሱን የምንነካበት ክብር የለውም። አሁን እንኳን አንድ ሰው የምንነካው ክብር ሲኖረው ነው። ክብር ያለውን ሰው ብታከብረው ያከብርሃል፣ ክብር ያለውን ሰው ደግሞ ብታከብረው ያዋርድሃል ያሉ አረቦቹ። ተመልከት፣ ይሄ ሰውዬ ክብር የለውም። ክብር ስለሌለው ለማን አማራን ይሳደባል፣ ኦሮሞን ይሳደባል፣ ትግሬን ይሳደባል፣ ሙስሊምን ይሳደባል። ማን ይሳደበው? ይሄ አብዷል እኮ። ይሄ እንደው ቤተሰብ እናትና አባቱ ምናልባት ሟች እንደሆኑ እንጂ ሙተው እንደሆነ እንጂ ይሄንን ማሳሰር ነበረባቸው። በቃ ትክክለኛ መድኃኒት ሲሰጡ መታሰር ነበር የነበረበት። እና አሁንም ይሄ ሰውዬ